እየኖራችሁት ያላችሁት አስቸጋሪ ኑሮ ይዞት የሚመጣውን በረከት የምታውቁት ነገር የለም። እግዚአብሔር ብቻ ነው ጫፉን የሚያውቀው። ያ ያዕቆብ ያየው መሰላል ጫፉ ላይ እግዚአብሔር ነበረበት ይላል። ይሄ እንደ መሰላል የተዘረጋው መውጣትና መውረድ የበዛበት ህይወታችን፣ መሰላላማው ህይወታችን ጫፉ ላይ እግዚአብሔር ካለበት ምንም ችግር የለውም። አትፍሩ ክርስቲያኖች፣ መፍራት የለብንም። እግዚአብሔር ያለበት ቦታ ላይ ስንደርስ ምንም የፈለግነውን ነገር መሆን ስለምንችል ማለት ነው። ከዚያ በኋላ ሄዶ እንኳን እዛ በሄደበት በስደት በሄደበት ምድር ላይ የጠየቀውን ቀርቶ ያልጠየቀውን ሰጡት አይደል የሚለው። ራሔልን ጠየቀ፣ ልያን ሰጡት። የወደደውን ሳይሆን ያልወደደውን ሰጡት ማለት ነው። ለወደደው ነገር ተገዝቶ ነበር፣ ያልወደደው ነገር ሆነበት መጨረሻ ላይ። በኋላ ደግሞ የወደደውን ነገር ለማግኘት እንዲሁ ዘግይቶም ቢሆን ደግሞ ሌላ ነገር ሌላ መገዛት ግድ ብሎታል። ደሞዙን ለዋወጡበት። ያ ሁሉ ፈተና ሲደርስበት እግዚአብሔር ደግሞ ዕለት ዕለት እሱን ይባርክ ነበር ይላል። እግዚአብሔር ዕለት ዕለት እናንተን ይባርካል። ጠላት ደግሞ በእናንተ ላይ በየቀኑ ሴራ ይሰራል፣ በየቀኑ ውጊያውን ይለዋውጣል። የያዕቆብን ንግግር ስንሰማ ከሚስቶቹ ጋር ሲነጋገር ምንድን ነው ያለው? አባታችሁ በየቀኑ 10 ጊዜ ደሞዜን ቀያየረብኝ ይላል። ተመልከት፣ 10 ጊዜ ጠላት በእናንተ ላይ ጦሩን ሊቀይር ይችላል። አንድ ቀን ጠላት ያስነሳባችኋል፣ አንድ ቀን ያጠፋባችኋል፣ አንድ ቀን እንደው በቃ ያላሰባችሁት መከራ መጥቶባችሁ ልታዝኑ ያደርጋችኋል። አንድ ቀን ልጅ ይታመማል፣ አንድ ቀን ሚስት ትታመማለች፣ አንድ ቀን ባል ይታመማል። ብቻ በእያንዳንዱ ቀን ጠላት እናንተ ቤት ውስጥ አንዳንድ ውጊያዎችን ያደርጋል፣ አንዳንድ ቀስት ይወረውራል ማለት ነው። 10 ጊዜ ጠላት ነገሮችን ቢለዋወጥም ግን እግዚአብሔር ደግሞ ዕለት ዕለት እናንተን እንደሚባርክ ማስባል። የሚባርካችሁ አምላክ ከእናንተ ጋር አለ። በመጨረሻም ያዕቆብ ራሱ መሰላሉ ላይ የነበረውን እግዚአብሔርን ወርዶ በአካል ተገናኝቶታል፣ አግኝቶታል እኮ በአካል አገኘው። ኦሪት ዘፍጥረት ምዕራፍ 32 ላይ እንደምንመለከተው ታገለ እኮ ነው። ከሰውም ከእግዚአብሔርም ጋር ታግላ አሸነፍክ ነው የተባለው። መጨረሻ ታግሎ ማሸነፍን መልመድ አለብን በእውነት ክርስቲያኖች። በቃ ከሰውም ከእግዚአብሔርም ጋር ታገለ፣ በመጨረሻ አሸነፈ። ካልባረከኝ አልለቅህም አለው። ባረከው፣ ዘርህን አበዛዋለሁ የሚለውን የአባቶቹን ቡራኬ እንደገና ደገመለትና እግዚአብሔር ሸኘው ማለት ነው ወደሚሄድበት ሀገር ላይ። የተወደዳችሁ እግዚአብሔር ቤተሰቦች፣ ታግለን ስናሸንፍ የምናገኘው በረከት ቀላል እንዳይመስላችሁ። ከሰውም ከእግዚአብሔርም ጋር መታገል ግን መልመድ ይኖርብናል። አንዳንድ እግዚአብሔርም የተወል ሊመስለን ይችላል። ሰዎችም በየቀኑ በእኛ ላይ የሚያሴሩ፣ በእኛ ላይ የሚዶልቱ፣ በእኛ ላይ በቃ ነገር የሚሰሩ ሊመስለን ይችላል። ላይሆንም እኮ ይችላል፣ ሊመስለን ግን ይችላል። በዚያ ሁሉ መካከል እናንተን የሚረዳ እግዚአብሔር ከሁሉም የበረታ ከሁሉም የጸና መሆኑን ማወቅ ይገባል ክርስቲያኖች። ይህንን ነው በዛሬ እንግዲህ የምላችሁ። ከመረጥነው ይልቅ ያልመረጥነው ኑሮ ለእኛ የተሻለ ሊሆን እንደሚችል ማሰብ ይኖርብናል። ብዙ ትልልቅ ሕይወት ያላቸው ትልልቅ ቅድስና ያላቸው ቅዱሳን፣ ትልልቅ ክብር ያላቸው ቅዱሳን ያልመረጡትን እግዚአብሔር የመረጠላቸውን ኑሮ ይኖሩ ናቸው። አብርሃምን ተመልከቱት። አገር የመረጠለት ማን ነው? እግዚአብሔር አይደለም እንዴ? አገር የመረጠለት እኮ እግዚአብሔር ነው። ማርና ወተት የምታፈሰው ምድር አብርሃም የት ያውቃታል? አያውቃትም። አገር የመረጠለት ራሱ እግዚአብሔር ነው። እዚያ በመረጠለት ቦታ ሄዶ ሲኖር ነው እግዚአብሔር አከበረው። ከአብርሃም እንደሚወለድ እግዚአብሔር ራሱ ወርዶ አነጋገረው። ዘርህ እንዲህ ይሆናል ብሎ እንደውም በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎ የመረጠለት ራሱ እግዚአብሔር ነው። እግዚአብሔር በመረጠልን ኑሮ መኖር መልመድ ይገባናል ክርስቲያኖች። ለዮሐንስ መጥምቅ ማለት ነው። ማን ነው በምድረ በዳ መኖርን በምድረ በዳ ማደግን የመረጠለት? ማን ነው? ራሱ እግዚአብሔር እኮ ነው። ዮሐንስ መርጦስ አይደለም ይሄድ ወደ ምድረ በዳ። እናቱ ነበረች ይዛው ሸሸችው። እናቱም ሞተች። እናቱም ሞተች። ዮሐንስን ግን በምድረ በዳ እግዚአብሔር አሳደገው ተንከባክቦ ማለት ነው። ዮሐንስ እድገቱ ከሰው ጋር ቢሆን ኖሮ እንደ ሰው ይኖር ነበረ። እድገቱ በምድረ በዳ በመሆኑ ምክንያት ግን ለእግዚአብሔር የተለየ ሰው ሆኖ ቀረ ማለት ነው። እና ልዩ መልእክተኛ ሆኖ ተመዘገበ። ተመልከት፣ ማንም ያላገኘውን ማዕረግ ነው የተቀበለው። መጥምቀ መለኮት ተብሎ ነው የተጠራው። እመቤታችን ቅድስት ድንግል ማርያም ሰው የመረጠላትን እሷ ራሷ የመረጠችውን ኑሮ አይደለም የኖረችው፣ እግዚአብሔር የመረጠላትን ኑሮ ነው የኖረችው። ሐና እናቷ ለቤተ እግዚአብሔር ወስዳ ስትሰጥ ይሄንን ታውቅ ነበር እንዴ? ወላዲተ አምላክ እንደምትሆን ሐና ራሷ ደግሞ የእግዚአብሔር አያት እንደምትሆን ታውቅ ነበር እንዴ? አታውቅም እኮ። የምታውቀው ነገር የለም። ወስዳ ለቤተ እግዚአብሔር ሰጠ። እመቤታችን ቅድስት ድንግል ማርያምም የምትኖረውን ኑሮ ራሷ መምረጥ የምትችልበት ዘመን ላይ አልነበረችም። ምክንያቱም የ3 ዓመት ብላቴና ስለነበረች ማለት ነው። የ3 ዓመት ብላቴና አፏ እህል ያለመደ ልቧ ዘመድ ያልወደደ እናት ገና። ስለዚህም ወሰዷት። በ3 ዓመቷ እግዚአብሔር ተቀበላት።
በ12 ዓመቷ በ15 ዓመቷ ደግሞ 12 ዓመት ቤተ መቅደስ ቆይታውንም እንዴት ልትኖሪ ትፈቅጃለች ተብላ ስትጠየቅ ከእግዚአብሔር እንጂ እኔ በማስበው አይደለም እግዚአብሔር ያውቃል ብላ ነው የተናገረችው። በቅዱስ ኤፍሬም በውዳሴ ማርያም ላይ ተጸረወት ብልያ አምር ምንተን ይላታል። መልካ ውዳሴ የደረሰው ሊቅ በኋላ ላይ ይህን ቃል ወስዶታል። ካበሰረኝ ከመላኩ ቃል በስተቀር ሌላ እንዳላውቅ እግዚአብሔር ያውቃል ብላ እስክትናገር ድረስ እግዚአብሔር በመረጠላት የኖረችው እመቤታችን ቅድስት ድንግል ማርያም ናት። ተመልከቱት። በዮሴፍ ቤት መኖርን እሷ መርጣው አይደለም፣ በእግዚአብሔር ምርጫ ነው የሄደችው። እግዚአብሔር በመረጠላት ኑሮ እየኖረች ወላዲተ አምላክ የሚል ማዕረግን የተቀበለችው አምላክ ከስጋዋ ስጋ ከነፍሱ እግዚአብሔር ወደ ምድር በተመለከተ ጊዜ ከሷ በቀር ማንንም አልመረጠም። የእግዚአብሔር ምርጫ ጠብቃ የምትኖር እሷ ብቻ ስለነበረች፣ በራሷ ምርጫ የማትኖር እሷ ስለነበረች እግዚአብሔር ወደ እሷ መጣ ማለት ነው። በራሳችን ምርጫ ያጣነውን ሕይወት በእግዚአብሔር ምርጫ ግን ተቀበልነው መልሰን ማለት ነው። እና የእግዚአብሔር ምርጫ መልካም ነው እና በዚያ መኖርን መልመድ ይኖርብናል ለማለት ነው እንግዲህ